ዳቦ፣ ፓስታ፣ ድንች እንዲሁም ስኳር ብታቆሙም ውፍረት ግን መቀነስ ያልቻላችሁት በዚህ ምክንያት ነው። ሰላም ዶክተር ቤተልሔም ነኝ ከትራይቤስ ለምግብ አማካሪዎች። አንደኛ ዳቦና ጣፋጭ ምግቦችን መቀነሳችሁ ጥሩ ቢሆንም ክብደት የምትቀንሱት ካሎሪ ዴፊሲት ላይ ስትሆኑ ብቻ ነው። ካሎሪ ዴፊሲት ማለት ደግሞ ከምትመገቡት በላይ ሰውነታችሁ ኢነርጂ ሲያቃጥል። ሁለተኛ ሰውነታችሁ ስብ የሚያቃጥልበትን ፍጥነት ወይንም ሜታቦሊዝም ሬቱን ከቀነሰ። ሶስተኛ አብዝታችሁ የምትጨናነቁና ውጥረት ውስጥ የምትገቡ ከሆነ በጭንቀት ውስጥ የሚለቀቀው ኮርቲሶል የተሰኘው ሆርሞን ውፍረት እንድትጨምሩ በተለይ ደግሞ በሆድ አካባቢ ቦርጭ እንዲጨምር ያደርጋል። አራተኛ በቂ እንቅልፍ የማትተኙ ከሆነ ይህም የምግብ ፍላጎትን የሚቆጣጠሩ ሆርሞኖቻችሁ የተዛቡ እንዲሆኑ ያደርጋል። አምስተኛ ታይሮይድ ላይ ችግር ካለ እንዲሁም ደግሞ ሴቶች ከሆናችሁ እንደ ፖሊሲስቲክ ኦቫሪያን ሲንድሮም ያሉ ህመሞች ካሉባችሁ። ስድስተኛ ጨው አብዝታችሁ የምትጠቀሙ ከሆነ ይህ ደግሞ ብዙ ውሃ እንድትጠጡና በእግራችሁ አካባቢ አላስፈላጊ የሆነ እብጠት እንዲከሰት ያደርጋል። ስለዚህ ውፍረት ለመቀነስ እየሞከራችሁ ካላችሁ እነዚህ ነገሮች ሞክራችሁ የምታገኙትን ለውጥ ኮሜንት ሴክሽናችን ላይ ጻፉ።